አዎ ከኔ በላይ አደይ በጣም ጠንካራ ሴት ናት። መልካም ነገሮች በሙሉ ለሷ ይገባታል። ለአንቺም ይገባሻል። ምን ነው ቆያችሁ ዶክተር? ችግር አይደል? ጓደኛሽ እኮ አንድ ቦታ መቀመጥ ያሆንላት መስልሽ አልሰማሽ? ጨርሰናል አደይ፣ እንኳን መጣሽ። ገና አደይ ማን ፈቅዶልሽ ገባሽ? ምን ነው ዶክተር? ያጠፋሁት ነገር አለ እንዴ? አይ አላጠፋሽም አደይ። ጓደኛሽ ስለ አንቺ በጣም ብዙ ነገር ነገረች። ስለ እኔ ምን? ብዙ ነገር። አሁን ተረድቼሻለሁ አደይ። ምን? ሁሉንም ተግባሮችሽን፣ መልሶችሽን ሁሉንም ተረድቼሻለሁ። አመሰግናለሁ ዶክተር። ለሊ አሁን ደግሞ አደይን ትንሽ ላውራት። ለምን? ለሊ እኮ ናት ታማሚዋን አይደለም። ስላስወጣሁሽ ተቀይመሽኛል ማለት ነው? ኧረ አልተቀየምኩም ዶክተር። እንደዛ መስሎ ነው እንጂ እኔ በፍጹም አልቀየምም። እርግጠኛ ነሽ አደይ? አዎ ዶክተር እርግጠኛ። በቃ እኔ እስከዛ መድኃኒት ልውሰድ፣ እናንተ አውሩ። ዶክተር ስለምን ነበር የምታወራኝ? ደስተኛ ነሽ አደይ? በቃ ጥያቄ ነው መልሽልኝ። በጣም ደስተኛ ነኝ ዶክተር፣ ግን የሚቀሩ ነገሮች አሉ። እነሱን ደግሞ ከፈጣሪ ጋር እናስተካክላቸዋለን። ብቻ ተመስገን ነው። ጠንካራ ሴት ነሽ። ጠንካራ ከመሆን ውጭ ምንም ምርጫ የለኝም። ለሊ ከነገረች ከድሎት አይደለም የመጣሁት። በጣም ብዙ ፈተናና ብዙ ችግሮችን አልፌያለሁ። አሁን ግን የፈጣሪ ፈቃድ ነው፣ በራሴ ፈቃድ ላገባ ነው። በድጋሚ ስለተዋወቅሽ በጣም ደስ ብሎኛል። እኔም በጣም ደስተኛ ነኝ። ጥሩ ሰው ነው ዶክተር፣ አመሰግናለሁ። ስንብት አስመስልሽ ይባል። ያው ለተወሰኑ ቀናት እዚህ ያልሆንም ብዬ ነው። ወደ ልትሄጂ ነው? ወደ ገጠር ልሄድ ነው። ሽማግሌ ሊላክልኝ ስለሆነ እዛው ልጠብቅ ብዬ ነው። ልታገቢ ነው? አዎ ልንጋባ ነው። ምን ነው ዶክተር? ምንም አደይ፣ እንኳን ደስ አለሽ። በጣም ደስ ብሎኛል። መረዳሽና ማገዝሽ ነገር ካለ ከጎንሻለሁ። እሺ ዶክተር፣ በጣም አመሰግናለሁ። አሁን መሄድ እችላለሁ? ጊዜ ካለሽ ብቻ ቡና እያልን ብናወራ። መቼ? ዛሬ አደይ። ከዛሬ ውጭ ጊዜ አለሽ? በጣም ይቅርታና ዶክተር፣ የምናወራውን ነገር እዚህ ማውራት አንችልም? ጊዜ ያለኝ አይመስለኝም። አትቸገሪ። በቃ አደይ፣ ጊዜ ካለሽ ብዬ ነበረ። በቃ ስትመለሽ። እሺ ዶክተር፣ በቃቸው። አደይ። አቤት ዶክተር። በድጋሚ ስለተዋወቅሽ በጣም ደስ ብሎኛል። እኔም በጣም ደስተኛ ነኝ። አደይ ቻው። ቆይ ምንድነው እያደረግኩ ያለው? አረዩ እባክህ ተረጋጋ። ልታገባ ትንሽ ቀን የቀራት ሴት ሻይ ቡና ብል። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ ቻናል ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ሰራተኛው አደይ ክፍል 173 ይዤላችሁ ቀርብ ያለሁኝ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን። ሀሳብ አስተያየታችሁ ኮሜንት ላይ በማስቀመጥ በአክብሮት በትህትና እንቀበላለን። ውድ ቤተሰቦች እንግዲህ የባቡሬ እናት ታግዳለች። ለምለም በጣም እንግዲህ ተጨንቃለች። በእኔ ምክንያት ነው እያለች ማለት ነው። ከዛ በኋላ ባቡሬ ማዘር ታግዳለች። ታዲያ ለምን ማዘሯ ታቀደች? እኔ ከነሱ ጋር ልሰራ ፈልጎ ነበረ። እኔን ግን ስላልፈለኩኝ በዛ ምክንያት ነው። ለሊ እናቴ ማስመለስ አለብኝ። የወለበኪ ተረጋግተህ መጀመሪያ ነገሩ ማረጋገጥ አለብን። ወጥመድ ሊሆን ይችላል። እናቴ ወስዷታል እያለ እንግዲህ ባቡሬም ተጨንቆ ከለሊ ጋር የተነጋገሩ ይገኛል። ጠብቀኝ፣ አብረን እንሄዳለን። አንቺ ስላመመሽ ከዚህ አትሄጂም። አደይም ስለሌለች እዚህ ብትሆኝ ይሻላል። እኔ መቼ ቢሆን እዚያ ልቀመጥም። ማዘሯ ታስራ እያለች ፍቅር እንግዲህ ዳኒ ክላሷን አስገብተው ነበረ። እማዬ ከመጣች አውቄ ያስገባሁ ይመስላታል። እንደውም ጥሩ ነው፣ አንቺም ትበረረሽ፣ ይዤሽ ወደ ቤት እሄዳለሁ። ቀልድ ነው፣ ልሳቅልህ እንዴ ትለዋለች ቤዛ። እኔ ላንቺ ብዬ መጥቼ አንቺ እንደዚህ ትሆኛለሽ? አንተ እዚህ ለመደበቅ ስለተመቻህ ነው። አሁን ውጣ። አልወጣም ደግሞ ታወሪያለሽ። እናትሽ ስለፈቀደችልሽ ነው ልትወጪ? ኧረ አትወጣም። አልወጣም። እንደውም ፍቅር ትሰሚኛለሽ? የፈለግሽውን አምጪ። አው ፍቅር አልወጣም። ስለዚህ በቃ መጮህ ነው የሚጠበቅብኝ። አንተንም አሹንም ከዚህ ቤት ማስወጣት አለብኝ። እናትሽን ካመንሻት እንግዲህ መጮህ ትችያለሽ። እኔ ደግሞ ምን ብዬ የምናገር መስልሻል? እሷ ናት ጎትታ ያመጣችን ብዬ ጮሃለሁ። አው ፍቅር እንደዛ ነው ደግሞ። ከዚህ ነገር አቆሚ፣ እንጣላለን። እዚህ ተቀምጠህ ምን ታደርጋለህ እያለችው። ከዛ በኋላ እናትየው በር ላይ ሆና እያዳመጠች ነበረ። ፍቅር ስትላት እንግዲህ በጣም ደንግጣለች ማለት ነው ፍቅር። ከዛም በኋላ ዳኒ ተደበቀ እያለችው ዳኒም እየሮጠ ወደ በር ስር ይደበቃል ማለት ነው። ከዛ የፍቅር እናትም ምንድነው እያለች በሩን ከፍታ ስትገባ ምንድነው እሱ የሱ ስልክ የማን ነው? ምኑ
ምንድነው የሰማሁት? ምን ሰማሽ እማዬ? ስልክሽ እኔ ጋር ነው። የማን ስልክ ነው ሲጠራ የሰማሁት? ስልኩን አምጮ። የማን ነው ስልኩ? ከዛም በኋላ ፍቅር የሩታ ስልክ ነው ብላ ትዋሻለች። ግን እማዬ ይቅርታ ትምህርት ቤት ለመደወል ማለቴ ምን ላይ እንደደረሱ ቼክ ለማድረግ ተቀብያት ነው። ያምርሽ ነው? አው እማዬ አንቺ ሳላስፈቅድ ስለወሰድኩኝ በጣም ይቅርታ። ፍቅር ለማንኛውም ይኸው ስልክሽን የሩታን ስልክ መልሽላት። ደግሞ ዳኒ ከሚባል ልጅ ብትርቅ ይሻልሻል። ይቅርታ እማዬ አታይኝም። የውልሽ ልጄ ከክፋት አትይብኝ። ይሄ ሁሉ ምለው ለአንቺ አስቤ ነው። አዋዋልሽን አሳምሪ። ሁሉም ነገር በመጥፎ ነገር አትይኝ። ሌላው ደግሞ እንግዲህ እኔ አታስወቅሽኝ ከዚህ በላይ ባክሽን ልጄ ብላ ትማጸነታለች። እረ ምንም እማዬ ስለዚህ ፍቅር ያንቺ ቅብጠት ነው እንደዚህ የቤዛ ወንድም ጫወትብሽ እንደምታደርጊ። ስለዚህ እንጫወትብሽ አትፍቅድለት እሺ አልታለልም ብላ ዝም ብላ ትዋሻለች ማለት ነው። ፍቅርም የፍቅር እናትን ዞር ስትል እንግዲህ እሱም በር ላይ ተደብቆ እየሰማ ነበረ። አንቺ ማትረቢ አንቺ ስለ እኔ ክፉ ሲወራ እንግዲህ ዳኒ ጥሩ ሰው ነው አትይም? አብረሽ ሰማያለሽ ዳኒ አሁን የሆነ መላ ፈቅደህ ከዚህ መውጣት አለብህ የኔ ቆንጆ ሲላት አንተ ዞር በልልኝ ትለዋለች ማለት ነው። ከዛ ሊስማን ሲመጣ እንግዲህ አንድ ጥፊ ታጭለዋለች ማለት ነው። ፍቅር ማለት ነው። ስለዚህ የአዳይ እናት በጣም ተጨንቃለች። አይ መከራ እያለች አይ ድሌ በአንድ ቤት ሁለት ሴቶች አሁን ምንድን ነው የሚሉት? ለምንድን ነው ወታ የቀረችው? ምን እድል ነው ትላለች የአዳይ እናት ማለት ነው። ከዛም በኋላ ጫኔ ወደ እሷም ሲመጣ ነበረ ቤቶች ሲል እንዴት ዋልክ ስትለው ጊዜ እንዴት አለሽ አዳይ እናት? እግዚአብሔር ይመስገን። እኔ ምለው ልጅ ምን ሆና ነው? ማንን ነው ልጅሽን? ብርሃን ናታ፣ ሌላ ማን አለ? ትለዋለች የአዳይ እናት። ይሄ ጠዋት እንደወጣች አልተመለሰችም። ምን ሆናብኝ ነው? ምን ነው ተጨነቂ? እሷ እኮ አኩርፋ ነው እንግዲህ ሳላይ ተቀምጣ ተክዛ ነው የዋለችው። እስኪ አልልኝ ባክህን ሄድና የአዳይ አንድ ነገር አድርጋ ራሷን እንዳትጎዳ ሄደህ አምጣት። እሺ እላታለሁ እመይ ይላታል። እኔማ መጣጤ ይቅርታ ጠይቅሽ ነበረ። ማን መክሮህ መጣህ? እንግዲህ ገብቶኝ ነው የአዳይ እናት የጋሼን ነገር አሁን ነው የገባኝ። ሳላቀን አንቺንም ልጆችሽንም በጣም አስከፍቻለሁ። እባክሽን ይቅር በይኝ ብሎ እንግዲህ ጫኔ የአዳይ እናት እግር ስር ወድቆ ይቅርታ ይጠይቃል። ይቅርታ መጠየቅንን ጥሩ ነው። በላሁን ሂድና ልጄን ምክረህ ወደ ቤቷ ላክልኝ። ግድ የለም አመጣታለሁኝ ይላል። ደግሞ መገረፍ በሷ አልተጀመረም። ብትገረፍስ እንኳን ጓዳ ገብታ አትፈረቅም እንዴ? ምን አደባባይ ላይ ምን አስወጣት? እንደ ገረፍኳት ነገረችህ? ምን ትነግረኛለች? ጎረቤት ማልቀሷ ሰምቶ ወሬው በቀይ በሙሉ በተነው። ይሄን ያህል ምን ነው የሚጋነነው እንዴ? እናት ልጇን አትቀጣም እንዴ? ልጅ ያለሽ ያው እንግዲህ ከእናንተ ቤት ድምፅ ተሰምቶ ስለማይታወቅ እንግዲህ ምን ተፈጥሮ ብሎ ነው ጎረቤቱ አይ ተው አልልኝ እያለች እንግዲህ በእኔና በልጆች መሃል የሚመለከተው የለም። ይልቅ ሂድና እንግዲህ ወደ ቤት እንድትመለስ አድርግልኝ። እኔማ ሂጄማ አሁን አመጣታለሁ ይላል ማለት ነው። አለልኝ ማለት ነው። የአዳይ እናትም በጣም ተጨንቃ ተከፍታለች ማለት ነው። አዳይና ዴቭ መንገድ ላይ እየሄዱ ነበረ። ምን ነው የረሳህ ነገር አለ ስትለው ጭራሽ እሱም ጋር ነበርሽ እንዴ ብሎ ዴቭ በጣም ይቆጣል። አይ ዴቭ ወደ ሆስፒታል የሄድኩ እንግዲህ የሆነ መንገድ ላይ አግኝቻት ነው። ከዛ አዳይም እናመሰግናለን ስትል ዴቭ በጣም ተናደው ምን ችግር አለ ይላል። ቆይ የተከታተልካት ነው? ኧረ ዴቭ ተው አንቺ ዝም በይ ይላታል። ከዛ በኋላ ይኸውልህ እባላለሁ ብሎ እንግዲህ ዴቭ እኔ ደግሞ ዴቭ እባላለሁ የአዳይ እጮኛ ነኝ። በቅርቡ ደግሞ አገባታለሁ አዳይ ነግራኛለች። እና ታዲያ አዳይ ከነገረችህ እንግዲህ በጣም ይቅርታ ትከሰስ ባክህ ትሰማኛለህ? እሷን መቅረብም ሆነ መሸኘትም አይጠበቅብህም ይለዋል። አዳይ ማለት ሌላ የኔ ሴት ናት ዴቭ ስትለው ዋሸሁ እንዴ? ችግር የለም ተረድቼዋለሁ አዳይ ይላታል። እውነት ለመናገር እኔና አዳይ የምንተዋወቀው በሌሊ ምክንያት ነው እና ሌላ ለየት ልታውቃት ፈልገህ ነበረ። ከዚህ በላይ ዶክተሩን አታስቀይሞ በጣም ጥሩ ሰው ነው። አንተ እሱ ሊያስረዳስ እያመንሽው ነው እንዴ? አንቺ ለማሳመን ብሎ ነው እንደዛ የሚለው ዴቭ በቃ ከዚህ በላይ አትናገር፣ በጣም ያሸማቀቀኝ ነው። አራ በእኔ ተሸማቀቅሽ እንዴ ይላል። በጣም ጥሩ ታዲያ ለምን እሱ ጋር አትሄጂም? እሱ አይደለም እዚህ ጋር ያመጣሽ? ይሄ አሁንም እየጠበቀሽ ነው። ስለዚህ አንድ ላይ ሄዱ እያለ ዴቭ በጣም ተናደዋል ማለት ነው። ምን ማለት ነው ይላል ዶክተሩም። ከዛም በኋላ ዶክተሩ በጣም ተናደዋል። እኔ ወደ ሐኪም ቤት እየሄድኩኝ ነው፣ ልቧ ግን አንተ ጋር ነው ይላል። እና ማን ጋር ሊሆን ፈልገህ ነበረ? ይሄ ሰውዬው እየቀለደ ነው እንዴ? አልቀለድኩም፣ እውነቴ ነው።
አዳይ በማይሆን መንገድ አትመኛት። አዳይ እንደምታፈቅረህ ትነግርሃለች። ስራ ነው እንጂ ሌላ ነገር በእኔና በሷ ምንም መሀል ነገር የለም። አንተ እንዳሰብከው አይደለም። ካጠፋሁ በጣም ይቅርታ እያለ ዶክተሩም እንግዲህ አዳይም ስለሚያፈቅራት ተናዶ እሱንም መኪናው እየነዳ ይሄዳል። ዴቭ በጣም ተናደዋል። አዳይም እንግዲህ ዴቭ ቆይ ምንድን ነው ያደረከው ስትለው ጊዜ ከዛ በኋላ ጥላው ትሄዳለች። እሱንም አዳይ ቢላትም ምንም ልሰማውም አልቻለችም ማለት ነው። ከዛም በኋላ ዳይመንድና ኪንጎ መንገድ ላይ ቁጭ ብሎ ነበረ። እኔ ምን አቅላታለሁ የት አባቱ ነው አቤት ባገኘው እያለ በአንድ ቦክስ ወደ ልጅነቱ ነበረ የምመልስ። ኧረ እባክህ በቃ አንተ ምላስህን በቃ ሁሌ ጉረኛ ነው። ያኔ ምላስህ ተሳስሮ ነበረ። እሺ አሁን እሱን ማንጠባጠብ አቅቶኝ መሰለህ? በአንድ ቦክስ እኮ መቀየር አቅቶኝ ነበረ። ከዛ አሹን እየወረጠ ሲመጣ ኧረ ቀስ በል በምን ጫማ አድርገህ ነው አንተ? ዝም በል የእርጎ ዝንብ። ኪንጎ አቤት አሹ ምን ነው ችግር አለ? የሰራው ስራ ተገቢ ነው እንዴ? ከአንተ ይጠበቃል እንዴ? ማለት እኔ ያደረከው ነገር እንግዲህ የዛሬ የነበረን ቆይታ ብዙ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እየተመኘን እንግዲህ ሀሳብ አስተያየታችሁ ኮሜንት ላይ በማስቀመጥ